ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል። ስለማይነገር ስጦታው እግዚአብሔር ይመስገን። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 14። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማእስሩ ለየካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ ያዕቆብ ሐዋርያ አሃዱ እምአሰርቱ ወክልኤቱ ሐዋርያት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 10 በዚች ቀን ከ12ቱ ሐዋርያት አንዱ የእልፍዮስ ልጅ የከበረ ሐዋርያ ያዕቆብ በሰማዕትነት ሞተ። ይህም ሐዋርያ በብዙ ሀገሮች ውስጥ ከሰበከ በኋላ ወደ ኢየሩሳሌም ተመለሰ። ወደ ምኩራቡም ገብቶ የክብር ባለቤት የጌታችን የኢየሱስ ክርስቶስን ሃይማኖት በግልጥ አስተማረ። አይሁድም ደግሞ በእኛ ላይ ይሁን ብለው ከሕዝብ መካከል ነጥቀው ወሰዱት። ለሮም ንጉሥ እንደራሴ ለንጉሥ ቀላውዲዮስም አቀረቡት። ይህም ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል ብለው ወነጀሉት። ንጉሡም በሰማ ጊዜ በደንጊያ እንዲወግሩት አዘዘ። አይሁድም ፈጥነው ወገሩት። ነፍሱንም በጌታችን እጅ ሰጠ። ምዕመናንም ሥጋውን ወስደው ገንዘው ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ያዕቆብ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የንጉሥ ኑማሪዎስ ልጅ የከበረ ዮስጦስ በሰማዕትነት ሞተ። ይህም ቅዱስ በጦር ሜዳ እያለ እህቱ ከሃዲ ዲዮቅልጥያኖስን አግብታ ንጉሥ አደረገችው። ከጦርነትም በተመለሰ ጊዜ የክብር ባለቤት ክርስቶስን ዲዮቅልጥያኖስ ክዶ አገኘውና እጅግም አዘነ። የሀገሩ ሰዎችን ባዩት ጊዜ ወደ እርሱ ተሰብስበው ዲዮቅልጥያኖስን እኛ እንገድለዋለን፣ አንተም ጌታችንን በመንግስት ዙፋን ላይ ትቀመጣለህ አሉት። እርሱ ግን ይህን ስላልፈለገ እንዳይገድሉት ከለከላቸው። ከምድራዊ መንግስትም ሰማያዊት መንግስትን መርጧልና። ከዚህም በኋላ ወደ ንጉሥ ዲዮቅልጥያኖስ ቀርቦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። ንጉሡም ፈርቶታልና ጌታዬ ዮስጦስ ሆይ ይህን ታድርግ ዘንድ ያስገደደ ማን ነው አለው። የከበረ ዮስጦስን በምስክርነት የደሜን እንዳፈስ ካልጻፍክ ሕዝቡን በአንተ ላይ አስነስቼ በመንግስትህ እንደማስመጣብህ የክብር ባለቤት ጌታ ኢየሱስ ክርስቶስ ሕያው ነው ብሎ ማለ። በዚያን ጊዜ ንጉሡ ፈርቶ ከሚስቱ ከታውክልያ ከልጁ ከአቦሊ ጋር ወደ ግብፅ አገር እንዲወስዷቸው አዘዘ። የእስክንድሪያንም ገዢ አብዝቶ እንዲሸነግለው ምናልባትም ልባቸው ቢመለስ እንዳያሳዝናቸው አለበለዚያ እያንዳንዱን እንዲለያያቸው አዘዘ። ወደ ግብፅ አገርም በደረሱ ጊዜ ከእርሳቸው ጋር የንጉሥ ደብዳቤ አገልጋዮችም አሉ። የእስክንድሪያ ገዢም ባያቸው ጊዜ እጅግ ፈራ። ሊሸነግለውም ጀምሮ ቅዱስ ዮስጦስን ጌታዬ እንዲህ አታድርግ፣ ክብር ይሻልሃል አለው። የከበረ ዮስጦስም ነገር አታብዛ አለው። መኮንኑም ፈርቶ ቅዱስ ዮስጦስን ወደ ላይኛው ግብፅ ወደ እንዴናው ከተማ ሰደደው። ልጁ አቦሊንም ወደ አገረ ብስጣ፣ ሚስቱ ታውክልያን ወደ ሀገረ ዕፃ ላካቸው። ከአገልጋዮችም የሚያገለግሏቸው አንዳንድ ሰጣቸው። የከበረ ዮስጦስን በእንዴናው ከተማ ብዙ ካሰቃዩት በኋላ ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። ከሥጋውም ድንቅ ታምራቱ ተገለጡ። ለበሽተኞችም ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት በገድል የተጠመደ ምሁር የሆነ የዓለም ሁሉ መምህር አባ ኤስድሮስ ፈርማ ከሚባል ሀገር አረፈ። የዚህ ቅዱስ ወላጆቹ በምስር ሀገር የከበሩ ባለጸጎች ናቸው። ለእስክንድሪያ ሊቃነ ጳጳሳት አባ ቴዎድሮስና አባ ቄርሎስ ዘመዶቹ ናቸው። ከእርሱም በቀር ልጅ የላቸውም። መንፈሳዊ ትምህርቱን ሁሉ የቤተክርስቲያን መጻሕፍት ሁሉ አስተማሩት። ግልጽ አድርጎ አጠናቸው፣ ጠበቃቸው። ዳግመኛም የዮናናውያን የፍልስፍና ትምህርት፣ የከዋክብትን አካሄድ፣ ዓለምን መዞራቸውን ተማረ። በእውቀቱና በጥበቡ ከብዙዎች ከፍ ከፍ አለ። በገድል የተጠመደ ትሑትና የሚተጋም ሆነ። በሀገሮቹ ላይ ያሉ ሰዎች ስለ እርሱ በሰሙ ጊዜ ከእስክንድርያ ሀገር ላይ ሊቀ ጵጵስና ይሾሙት ዘንድ ተማክረው ከኤጲስቆጶሳት ጋር ተስማሙ። በሌሊትም መጥቶ ሸሸ። ወደ ፈርማ ገዳም ደርሶ በዚያ መነኮሰ። በዚያም ወጥቶ ወደ አንዲት አነስተኛ ዋሻ ገብቶ ብቻውን በውስጧ ብዙ ዘመናትን ኖረ። ብዙ ድርሳናትንም ተግሳጻትንም ደረሰ። ከእርሳቸውም ስለ ነገሥታት ስለ መኳንንት የደረሳቸው አሉ። የቤተ ክርስቲያን መጻሕፍቶችንም ብሉያትና ሐዲሳትን ተረጎመ። የመጻሕፍቶቹን ቁጥራቸው 18,000 ነው። እኒህም ድርሳናት፣ ተግሳጻት፣ ጥያቄዎች፣ መልሶች፣ ወደ ሊቃነ ጳጳሳት ኤጲስቆጶሳት የተላኩ መልእክቶች ናቸው። ወደ ምዕመናንም ወንዞች ውሃዎችን እንደሚያፈልቁ እርሱ በመንፈስ ቅዱስ የሚያፈልቃቸው ሆኗልና ይህንንም በጎ ስራውን ሲፈጽም መልካም ጉዞዎችን አከናውኖ ወደ በጎ ሽምግልና ደርሶ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የፋርስ ሀገር ኤጲስቆጶስ አባ ፊሎ በሰማዕትነት ሞተ። ይህንንም ቅዱስ ለእሳት እንዲሰዋ ለፀሐይ እንዲሰግድ የፋርስ ንጉሥ አዘዘው። እምቢ ባለውም ጊዜ ታላቅ ስቃይን አሰቃይቶ ራሱን በሰይፍ ቆረጠው። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበለ። በረከቱም ከኛ ጋር ትኑር። ለእግዚአብሔር ምስጋና ይገባል አሜን። በዚች ቀን የከበሩ የኒቆላዎስና የስምዖን መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን አሜን።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 11 በዚች ቀን የሮሜ ሊቀ ጳጳሳት የከበረ አባ በላቲያኖስ በሰማዕትነት ሞተ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በየካቲት 10 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ያዕቆብ ሐዋርያ ወልደ እልፍዮስ፣ ቅዱስ ዮስጦስ ሰማዕት፣ አባ ኤስድሮስ ጻድቅ ዘሀገረ ፈርማ፣ አባ ፌሎ ሰማዕት፣ ቅዱስ ስምዖን፣ ቅዱስ ኒቆላዎስ። ወርሃዊ በዓላት ቅዱስ መስቀል፣ ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ቅዱስ ቆስጠንጢኖስ ጻድቅ ንጉሥ፣ ቅድስት እሌኒ ንግሥት፣ አቡነ መልክዓ ክርስቶስ። ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። የሐዋርያው ቅዱስ ጳውሎስ መልእክት ኤፌሶን ምዕራፍ 5 ከቁጥር 3። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ወርሃ ጾሙን በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ጾማችንን ጾመ ስርየት ጾመ ድህነት ያድርግልን። የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ የዲያብሎስ ድል መንሻ ያድርግልን። ይቅርታውን ቸርነቱን አያርቅብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማጸነ ብከ ለእግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያዋለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።